አሁን የደረሰን መረጃ አለ። የኤርትራ ጦር በዛላምበሳ አዲያቂ ዋና አስፋልት ላይ ኬላ በመጣል ማህበረሰቡን እያሰቃየ መሆኑ ተነገረ። በዛላምበሳ አዲያቂ በሚባለው ዋና አስፋልት ላይ የኤርትራ ጦር አዲስ የፍተሻ ኬላ ማቋቋሙም ተሰምቷል። ጦሩ በዚሁ መስመር በሚያደርገው እንቅስቃሴ ወጪና ገቢውን ማህበረሰብ ከመገደብ ባለፈ በአካባቢው ነዋሪዎች ላይ ከፍተኛ እንግልትና ስቃይ እያደረሰ መሆኑ ተነግሯል። ከስፍራው የሚወጡ መረጃዎች እንደሚያመለክቱት ይህ በዋናው አስፋልት ላይ የተጣለው ኬላ በአካባቢው የንግድና የሰዎች እንቅስቃሴ ላይ ከባድ እገዳን ጥሏል ብሏል። የጦሩ አባላት በኬላው በሚያልፉ እግረኞችና ተሽከርካሪዎች ላይ የሚፈጽሙት ያልተገባ ጫናና ማህበረሰቡን የማሰቃየት ተግባር በነዋሪዎች ሕይወትና የዕለት ተዕለት እንቅስቃሴ ላይ ከፍተኛ ስጋትና መስተጓጎል መፍጠሩም ተነግሯል። ነገር ግን የኢትዮጵያ መከላከያ ሰራዊት ከወራት በፊት በዚህ አካባቢ በህዋት ወታደራዊ ኮንቮይ ላይ ያደረሰው ጥቃትን የተመለከተው የሻዕቢያ ጦር በዚህም ስጋት ገብቶት ከስፍራው በመሸሽ ወደ ኋላ ማፈግፈጉን እየተነገረ ይገኛል። ከስፍራው በሚወጡ መረጃዎች መሰረት የኢትዮጵያ መከላከያ ሰራዊት የአየር ክልሉን በንቃት እየተከታተለ በመገኘቱ የአካባቢው ነዋሪዎች ከረጅም ዓመታት ወታደራዊ ገደብና ጫና በኋላ አሁን ላይ ትልቅ የነጻነትና የሰላም ስሜት እየተሰማቸው መሆኑም ተነግረዋል። በመሆኑም በዚሁ የኤርትራ ሰራዊት ወደ ኋላ የመመለስ ጉዳይ ከአካባቢው የአስተዳደር ባለስልጣናትም ሆነ ከመንግስት አካላት የተሰጠ ይፋዊ መግለጫም ሆነ የተባለ ነገር አለመኖሩም ተነግሯል።